እናቶቼ ተው ማርያምን ይጠቅማችኋል። በቃ እኔ እግዚአብሔርን የማመሰግነው ነገር በማንም ምንም ብር ያልተበላን በስነ ስርዓት ነው ሰርች ቤት የተሰራው ምናምን። እናንተም በኋላ ዋጋ እንዳከፍሉ ተመልሳችሁ ስደት እንዳትሄዱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም፣ እናንተስ እንዴት ናችሁ? እኛ እግዚአብሔር ይመስገናለን። ክብሩ ይስፋ። ዛሬ ደግሞ ብቻዬን ነው የመጣሁትኝ። እጀማ ጉዞዝ መቼም አልተውኩም። እናቶቼ ዛሬ ይዤላችሁ የመጣሁት ደግሞ ማርያም እንደናንተ የሚጠቅም ነገር ነው፣ ትክክለኛ ነገር እና ሰላም ናችሁ ወይ? እንዴት ናችሁ? ስራ እንዴት ነው? የሰው ሀገር እንዴት አድርጓችኋል? ሁላችሁ በሀገራችን አለን እንዳለን። አይ ደስ ይላል ማርያም በሀገር። በነገራችሁ ላይ በጣም ነው ደስ የሚለው። በነገራችሁ ላይ ማነው ተያለሽ ምናምን ብላችሁኛል። እንግዲህ ደንባችን ነው። እሺ እና ዛሬ ይዤላችሁ የመጣሁት ስለ ቤት ነው። ማርያምን ብዙዎቻችን አሁን ስደት ላይ ሆነን እዛ ሆነን ማለት የሚያዘጋጅልን የሚያመቻችልን ሰው የለም አይደለም። ስለዚህ ዝም ብለን ሰው በሰው እያገዛዛን ምናምን ያልሆነ ቦታ ላይ እየወደቅን ነው። እናት አባትንም ቢሆን ግዙልን እያልን ያልሆነ ቦታ ላይ ብራችንን እየጣልን ነው ብዙዎቻችን። ቤትም ይሰራል ያልሆነ ቦታ ላይ እዚህ መጥቶ እንደገና ጻጻት። ማርያምን እኔ ልላችሁ የምፈልገው አሁን ብዙዎች ገጠር ላይ ቦታ ካለ ግዙ ማለት ቢያንስ ከተማ ላይ የሚገዛላችሁ ካለ ለምን ወጣ አይልም? ከከተማ ሆኖ ወጣ ያለ ቢሆን ራሱ ኖርማል ነው፣ ግዙ። ግን ገጠር ላይ ለምናችሁ ነው በእግዚአብሔር የምትገዙት? አሁን ብዙዎቹ ገጠር ላይ እስከ 1 እስከ 500 እስከ 600 ሺህ አውጥተው ይገዛሉ ቦታ ማለት ነው። እንዴ ሰው ያንን ሽጦ ትንሽ ጨመር አድርጎ እኮ ከተማ ላይ ወጣ ያለ ቦታ መግዛት ይቻላል። እናቶች እንደኔ ምክር ማለት ነው ማርያም ገጠር ላይ አትኖሩም ነው የምላችሁ። አሁን አንዲት ላይ 12 አመት ኖረች ሳውዲ። 12 አመት ሰርታለች፣ ገጠር ቤት ሰርታለች ማለት ነው። ገጠር ላይ ቤት ሰርታለች፣ ቆንጆ ቤት ነው፣ ያምራል። በቃ እዛ ስትሄዱ በጣም የሚያናዱ በቃ ወይኔ ወልዲያ ከተማ ላይ ቢሆን ምናምን ነው የምትሉት ማለት ነው ቤቱን ስታዩ። እና እሱ አሁን እዛ እየኖረች አይደለም፣ አስቡት። ቤት ሰርታለች፣ 12 አመት ለፍታለች፣ ቆንጆ አድርጋ በጣም ሰርታዋለች። ግን የምትኖረው የት ነው? ወልዲያ ነው። ተከራይታ ከተማ ላይ ነው ማለት ነው። ያው ከተማ ላይ ባይሆንም ወጣ ያለ ሆኖ ወልዲያ ላይ ነው የምትኖረው። ስለዚህ መስራት አጉል ልፋት ኪሳራ ብቻ ነው። እንደ እውነቱን እግዚአብሔር ልንገራችሁ፣ እዛ ላይ ገጠር ላይ እንኖር ብትሉ እንኳን ራሱ ማለት ነቅታችሁ አትኖሩም። እኔ ስላየሁት ነው ማርያምን። 1 ቀን 2 ቀን ስናደር ማለት ነው ታጥበን እንኳን ተመልሰን ቆሸሽ በቃ እኔ እንደዚህ ጥፍራችን ምናምን ሲገባበት ማርያምን እንዴ ለምንድን ነው ገጠር እንደዛ ስንሄድ እንደዚህ ጣታቸውን ሳይ ለምንድን ነው የማያጸዱ ምናምን እል ነበረ። ከዛ እኔ የሆነ እንትን ነበር እዛ 1 ሳምንት ቆየሁ ማለት ነው። ከዛ ያው ነው በቃ የሆንኩት ታጥቦ ጭቃ ነው። እግዚአብሔርን ነው የምላችሁ ለኛ አይሆንም። በቃ በጣም ዲፕሬሽን ውስጥ ትገቡት ገጠር ላይ። እንዴ በስመ አብ አምላክ ሆይ ተመስገን ያልኩት እኔ እግዚአብሔርን እንደዛ ለመኖር ገጠር እና በጣም ከባድ ነው ገጠር ላይ ወደዛ ከቤተሰብ አጠገብ ምናምን ብዙ ሰው አሁን የሚገዛለ ያን ቤት አይሆናችሁ። ቤት እንደው እግዚአብሔርን ካልሆነ ቦታ ላይ ብራችሁን አትጣሉ። ቤት መስራት ካሰባችሁ ማለት ባይሰራ ራሱ ወጣ ያለ ከተማ ላይ ቆንጆ ቦታ ግዙ። ለ150 ምናምን አሁን ለምሳሌ ገጠር ላይ 300 ካሬ በ500 ሺህ ከምትገዙ ወልዲያ በ150 ከተማ ላይ ማለት ነው። ሁላችሁም የተማገረ ያላችሁ ከተማ ላይ ለምን 150 በ1 ነጥብ አትገዙ? እንደዛ ነው የሚሻለው። ስለዚህ እህቶቼ አትሸወዱ። በቃ የማንንም ምክር አትስሙ። ቤት ገጠር ላይ አትስሩ። በቃ አትኖሩበትም መታችሁ። እንዴ ለኛ በቃ የተሻለ ነገር ነው የሚገባና ቢያንስ ቦታ ከገዛችሁ የሆነ ለወደፊት እግዚአብሔር ካለው ደግሞ ጥሩ የህይወት አጋር ቢሰጣችሁ እሱ ቤቱን ይሰራበታል። እና እኔ ከተማ ላይ ገዝቼ አልችልም ቤት ሰርችም ቦታ ገዝቼም ካላችሁ ቤቱን አትስሩት፣ ቦታ ብቻ ግዙ። ከተማ ላይ በአመቱ በእጥፍ ነው የምታተርፉ። ገጠር ላይ ግን ወይ አይቀየሩ ወይ እንትን አይድ ማለት ትርፍ የለው። በቃ ገጠር ላይ አሁን ለምሳሌ እንትን የሚለው ቦታ ግዙ ምላቸው። ከተማ ላይ አሁን ለምሳሌ ቤት ያለው ቦታ ያለው ሰው እንትን ኖርማል ነው ቦታ ቢገዛ። ገጠር ላይ ለአትክልት ለአንዳንድ ነገር ይሆናል። ለእንደዚህ አይነት ሰው እመክራለሁ። ግን ከተማ ላይ ቦታ ሳይኖራችሁ ሄዳችሁ ገጠር አትግዙ። እንደው ለምን 1 አመት 2 አመት ጨምራችሁ ከተማ ላይ ነው መግዛት ያለባችሁ።
የእውነት አደራ ነው የምላችሁ ማርያም። እና ብራችሁን ደግሞ በወንድ እየላካችሁ ቤት በወንድ የምታሰሩ ከወንድ ቦታ ላይ ቤት የምትሰሩ ተው፣ ማርያምን ተው፣ ይቅርባችሁ። እና ብዙ ልጆች አሁን ተጋብተው እዚህ ሄዱና በባላቸው ብር እየላኩ ባላቸው ከባላቸው ቦታ ላይ ቤት ይሰራሉ ምናምን። እዚህ ከመጡ በኋላ እንደገና ችግር፣ ብር የለም ቦታም የለም፣ በቃ እንደገና ጸብ ነው ማርያምን። ስለዚህ እህቶች ያላችሁን ነገር የምታደርጋላችሁ በራሳችሁ ለቤተሰብ፣ ለእናት፣ ለአባት፣ ለእህት፣ ለወንድም ነው ብራችሁ መላክ ያለባችሁ። ያነውም ጥሩ ወንድም ካላችሁ ነው። ጥሩ ወንድም ራሱ ካላለ እንደሚያከስር ታውቃላችሁ። ስለዚህ እናት አባት በህይወት ካሏችሁ ብራችሁን በእናት አባት፣ አሁን ደላላ ሞልቷል፣ ታማኝ ሰው ሞልቷን ቦታ ያሳያችኋል። ማርያም አሪፍ ቦታ ግዙ ዘንድሮ። አሁን ደግሞ በዚህ ሰዓት ቦታ በጣም ነው የረከሰው። በጋራ ራሱ ቢሆን 150 ሴቱን ለምን በጋራ ይሆን? ከተማ ላይ ወጣ ያለም ቢሆን ግዙ። ከዛ ደግሞ የሆነ ብር ስታገኙ ደግሞ ትገዛላችሁ በጋራ ከተስማማችሁ። ፍቅር ካለ በነገራችሁ ላይ የማይቀየር ነገር የለም። ሁሉም ሰው ይቀየራል። ሰው ምን እንደሚያደርግ ልንገራችሁ። አንድ ቦታ ይገዛል፣ እታች አንድ ሰው ይሰራል፣ ፎቅ አንድ ሰው ይሰራል፣ በቡልኬት ማለት ነው። አሁን በነገራችሁ ሁሉም ሰው በቡልኬት ነው የሚሰራው። ለምን ብትሉ ወጪ ያው ታያው ስለሆነ ማለት ነው። ሴቶች ራሳችሁን ጠብቁ፣ ብራችሁን ያዙ። አሁን ላይ ደግሞ እንደ ድሮ አይደለም። በድሮ ሰዓት ስራ 3 ቀን እንኳን ቁጭ ሳንል ነበር የምንገባው። አሁን ግን ስራ የለ፣ በመከራ ነው። 1 ወር 2 ወር ቁጭ ተብሎ ነው ሰው ስራ የሚገባው አይደል እንዴ? እና እንደሱ አፈር እየጋጣችሁ ዋጋ እየከፈላችሁ ለማንም ብር አትላኩ። እዚህ ያለው ወንድ በነገራችን ላይ አንቺን ከላከ በኋላ ሌላ ሴት ነው ማየት የሚጀምረው። እኔ ስላየኋቸው ነው ሁሉንም። ገብርኤል እንዴ ወድሻለሁ ምን ብዬሻለሁ እያሉ ሌላ ሴት ጋር ነው ሲጀነጀኑ የምታዩቸው። እኔ አላውቅም እናንተ ምን ሊያደርጓቸው እንዳሰቡ፣ እነዚህ ምን ሊያደርጓቸው እንዳሰቡ። ስለዚህ ለእንደዚህ አይነት ወንድ ማይገባቸው ማይስተሐሉል ኸይር ማርያምን። በቃ እኔ በጣም ግርም የሚለኝ ገብርኤልን ሰው እንደዚህ ነው ለህል ደረጃ እስከዚህ ድረስ ነው ምናምን የምልበት ሰዓት አለ ሁሉ ማለት ነው። እና አረብ ሀገር እኔ በቃ ልንገራቸው ሁሉ ላሉ ለሴቶቹ ገብርኤልን አልችልም። በቃ እኔ በወንድና በሴት እንትን የሚልብኝ ሰው፣ ምክንያቱም አይቼዋለሁ። አፈር እየጋጥን ደም እያለቀስ ነው ስራ የምንሰራው ማርያምን። እነዚህ ሁሉም በነፃነት እየኖረ ድራፍቱን ሲጠጣ እየዋለ ማሬ ፍቅሬ ቢልሽ አትመኑ። ስራ ስሩ፣ በቃ ስራችሁን ስሩ። ስትመጡ ማንም ሴት መርጦ ማንም ወንድ መርጦ ፈልጎ ስራ ያለው ያገባችኋል እግዚአብሔርን እንጂ በማንም ወንድ አታልቅሱ። አጉላ ስለም ፍቅር ብትጀምሩም ትጎዳላችሁ። እንደዚህ አርጎ ያኔ ሰላም የለም የርቀት ፍቅር። እና እንደዛ ነው። ሰላማችሁ ይብዛልኝ። ከተማ ላይ ነው ቤት መስራት አደራችሁ። እና ቻው እህቶቼ፣ ሰላም ሁኑ። እግዚአብሔር ከእናንተ ጋር ይሁን።